ምንም አይነት ገንዘብ ሳታወጡ በእጃችሁ ባለው ስልክ ብቻ ንግዳችሁን ወይም ብራንዳችሁን ማሳደግ እንደምትችሉ ታውቃላችሁ? ብዙ ሰዎች ዲጂታል ማርኬቲንግ ለመስራት ውድ ላፕቶፕ ወይም ባለሙያ መቅጠር ያስፈልጋል ብለው ያስባሉ። ግን ያ ስህተት ነው። ሰላም፣ እኔ ተፈራ ባራ ነኝ። እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቪዲዮ ለአነስተኛ ንግድም ሆነ ለግል ብራንዲንግ የሚሆኑ አጠቃቀማቸው በጣም ቀላል የሆኑ 5 ነፃ የዲጂታል ማርኬቲንግ መሳሪያዎችን አሳያቸዋለሁ። በተለይ 5ኛው መሳሪያ ለኢትዮጵያ ንግዶች ወሳኝ ነው። አብራችሁን ቆዩ። የመጀመሪያው መሳሪያ ካንቫ ነው። ግራፊክስ ዲዛይነር መሆን አይጠበቅባችሁ። ካንቫ በመጠቀም ለፌስቡክ፣ ለቴሌግራም ወይም ለኢንስታግራም የሚሆኑ ማራኪ ፖስተሮችን፣ ሎጎዎችን እና የቪዲዮ ሽፋኖችን ወይም ታምኔልስ በቀላሉ መስራት ትችላላችሁ። በውስጡ የተዘጋጁ በሺዎች የሚቆጠሩ ቴምፕሌትስ ስላሉ ፎቶና ጽሑፍ መቀየር ብቻ ነው የሚጠበቅባችሁ። ሁለተኛው ቻት ጂፒቲ ነው። ምርታችሁን ለማስተዋወቅ ምን ብሎ ልጽፍ ብላችሁ ተጨንቃችሁ ታውቃላችሁ? ቻት ጂፒቲ እንደ የግል ረዳታችሁ ሆኖ ያገለግላል። ለምሸጥ ጫማ የሚሆን አጭር የፌስቡክ ማስታወቂያ ጽሑፍ አዘጋጅልኝ ብላችሁ ብትጠይቁት በሴኮንዶች ውስጥ ማራኪ ጽሑፍ ይሰጣችኋል። አማርኛም ይሞክራል ወይም እንግሊዘኛውን አጽፋችሁ መተርጎም ትችላላችሁ። ሶስተኛውና በጣም ተወዳጁ መሳሪያ ካፕካት ነው። አሁን ባለው ጊዜ ቲክቶክ እና ሪልስ ላይ ቪዲዮ ፖስት ግዴታ ሆኗል። ካፕካትን በመጠቀም ስልካችሁ ላይ ፕሮፌሽናል የሚመስሉ ቪዲዮዎችን ኤዲት ማድረግ፣ ጽሑፍ መጨመርና ሙዚቃ ማቀነባበር ትችላላችሁ። አጠቃቀሙም በጣም ቀላል ነው። አራተኛው ብዙ ሰዎች የሚዘነጉት ግን ወሳኝ የሆነው ጎግል ማይ ቢዝነስ ነው። ደንበኞች ካፌ ወይም ቡቲክ ብለው ጎግል ላይ ሲፈልጉ የእናንተ ንግድ በካርታ ወይም ማፕ ላይ እንዲወጣ ያደርጋል። ይህ መሳሪያ ፍጹም ነፃ ሲሆን ስልክ ቁጥራችሁን፣ የቢሮ ሰዓታችሁን እና የደንበኞችን አስተያየት ወይም ሪቪውስ እንድትቀበሉ ይረዳቸዋል። ለታማኝነት ትልቅ ዋጋ አለው። አምስተኛውና ለሀገራችን ገበያ ቁልፍ የሆነው ቴሌግራም ነው። ቴሌግራም መላላኪያ ብቻ አይደለም። የራሳችሁን ቻናል በመክፈት ምርቶቻችሁን በነፃ ማስተዋወቅ ትችላላችሁ። እንዲሁም የቴሌግራም ቦቶች በመጠቀም ደንበኞች ሲያናግሩ ወዲያውኑ መልስ እንዲያገኙ ማድረግ ይቻላል። ዳታ ቆጣቢ ስለሆነ ብዙ ኢትዮጵያውያን ዘንድ ለመድረስ ምርጡ መንገድ ነው። እንግዲህ እነዚህን 5 መሳሪያዎች በመጠቀም ዛሬውኑ ለውጥ ማምጣት መጀመር ትችላላችሁ። ሁሉንም በአንድ ጊዜ ለመሞከር አትቸኩሉ። ከካንቫ ወይም ከካፕካት ጀምሩ። ከእነዚህ መሳሪያዎች ውስጥ የትኛውን በብዛት ትጠቀማላችሁ? ወይም ስለ የትኛው በሰፊው እንዲሰራላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ። ቻው።